አሜሪካ ተናውጣለች። በሚሊዮኖች የሚቆጠሩ አሜሪካኖች በሁሉም 50 ግዛቶች አደባባይ በመውጣት ንጉስ አንሻም በሚል መሪ ቃል ድምጻቸውን እያሰሙ ይገኛሉ። የትራምፕ አስተዳደር እየተከተለ ያለው አምባገነናዊ አካሄድ የኢሚግሬሽን ፖሊሲና በኢራን ላይ የከፈተው ጦርነት ህዝቡን ክፉኛ አስቆጥቶታል። ሰልፈኞቹ እንደሚሉት አሜሪካ የህግ የበላይነት እንጂ የአንድ ግለሰብ ፍላጎት የምትፈጽም ሀገር አይደለችም። ስልጣን ላይ የማውጣውም የምጥለው እኔ ነኝ በሚል መንፈስ አደባባዩን ሞልቶታል። በተለይ በኢራን ላይ የተከፈተው ጦርነትና የኑሮ ውድነቱ መናር እንዲሁም በታሪክ ታይቶ የማይታወቀው የኢሚግሬሽን አፈሳና እስራት ህዝቡን ለከፍተኛ ተቃውሞ ዳርጎታል። አንዳንዶች ይህንን የትራምፕ ጦርነት እንጂ የአሜሪካ ጦርነት አይደለም ሲሉ ይገልጹታል። ምንም እንኳን ሰልፉ በዲሞክራቶች የተቀነባበረና የተደገፈ ነው የሚሉ ትችቶች ቢሰነዘሩም በሰልፉ ላይ ግን ከፓርቲ ወገንተኝነት ባለፈ ተራው ህዝብ በነቂስ ወጥቷል። የሚገርመው ደግሞ የትራምፕን ጽንፈኛ አካሄድ የተቃወሙ አንዳንድ መጠነኛ ሪፐብሊካኖችም ሰልፉን የተቀላቀሉ መሆናቸው ነው። ይህ ትልቅ ንቅናቄ በመጪው ህዳር ለሚካሄደው የኮንግረስ ምርጫ የዲሞክራቶችን አሸናፊነት ለማረጋገጥ ያለመ እንደሆነም ይነገራል። አሜሪካውያን አደባባይ የወጡት ለፖለቲካ ብቻ አይደለም። የኑሮ ውድነቱና የነዳጅ ዋጋ ጣሪያ መንካቱ እያንዳንዱን ዜጋ ክፉኛ እየነካው ነው። ትሪሊየን ዶላሮችን ለማይረባ ጦርነት ከማባከን ይልቁንም ለጤናና ለትምህርት ሊውል ይገባል የሚሉ ድምጾች አየሩን ሞልተውታል። ወጣቶች፣ የሰብአዊ መብት ተሟጋቾችና የሰራተኛ ማህበራት በአንድነት ቆመው ዲሞክራሲያችንን እንታደጋለን እያሉ ነው። የአሜሪካ መንግስት ጦርነቱን እያሸነፍኩ ነው ቢልም ህዝቡ ግን በቃላት ሳይሆን በተግባር የሚታይ ሰላምና ለውጥ ይፈልጋል። ይህ ንጉስ አንሻም ሰልፍ ለትራምፕ አስተዳደር ትልቅ የማስጠንቀቂያ ደውል ሆኗል። ከመንገድ ቲቪ ስለ አብሮ ቆይታችሁ ከልብ እናመሰግናለን። ቸር ይግጠመን።